ሰላም 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 እንደምን አላችሁ? እንዴት ከረማችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? በመላው ዓለም የምትገኙ በጣም የምንወዳችሁ የምናከብራችሁ ኤርትራውያንና ኢትዮጵያን ዘሆል ሀበሻ እንዴት ናችሁ? ሰላማችሁ ብዝት ይበል። ፈጣሪ ከእናንተ ጋር ይሁን። ለየትኛው እድሜ ምንድነው መጨነቅ ብላለች አስቴር አወቀ። አትደበሩ ብሎናል ዶክተር ወዳጅነህ። የምን ድብርት ነው ብሎናል። ስለዚህ አትደበሩ፣ ባለው ነገር እንተሳሰብ። ኑና እንጀራ ከኔ ግዙ፣ ኑና በርበሬ፣ ሽሮ፣ ሚጥሚጣ፣ ምስር፣ አተር ከኔ ግዙ። ኑና አበባውን፣ ኑና ኩኪሱን፣ ኑና ሽቶውን፣ ኑና ባሊውን፣ ኑና ዱቄቱን፣ ኑና ልብሱን ከኔ ግዙ። እናንተ ያለኛ እኛ ያለ እናንተ ባዶ ነን። ይህ ዓለም ትተነው እልም ነው የምንለው፣ እብስ ነው የምንለው። አንድም ወላ ሓንቲ ነገር ብለዋል በትግርኛ። ይዘን የምንሄደው ምንም ነገር የለም፣ ምንም ነገር የለም። ስለዚህ እንተሳሰብ፣ እንረዳዳ። ዌልካም ብለናል። ይህን የመሰለ ስቶር ከፍተን እናንተን ጎንበስ ቀና ብላን እያስተናገድን ነው። በተለይ እዚህ ዳላስ ቴክሳስ ውስጥ ያላችሁ ከስተመሮቻችን በሙሉ ምንም ሀሳብ እንዳይገባችሁ፣ ጤፍ እንፈልግ ነበር ብትሉ የቤታችሁን አድራሻ ብቻ ሰንድ ማድረግ ነው የሚጠበቅባችሁ። ጀት የሆነች አሽከርካሪ አዲ አለች። እኔም አለሁ ገጭ 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 ያልኩ ቤታችሁ በር ላይ ይዤ መጥቼ ምንም ሳይቆረቁረኝ ምንም ሳይከፋኝ አገልግሎት እንሰጣችኋለን። እኔ ነገር ስትፈልጉ ዴሊቨር አድርጉልን በሉን፣ እናቀብላችኋለን። ያን ያህል እንተሳሰባለን። ምናልባት መኪና የማትነዱ ሰዎች ትኖሩ ይሆናል በተለያየ ጉዳይ። ምናልባት ድንገት አሟችሁ ሊሆን ይችላል። እንጀራ ምሯችሁ ይሆናል። ምግብ ቤታችሁ ውስጥ የለ ይሆናል። ሼፍ መስኮ ነኝ፣ ደውሉልኝ። ያሉበት ድረስ እናመጣለን። አዲ በጣም መልካም ልጅ ነች። በጣም ሩህሩህ ደግ ነች። ከ16 ዓመት በላይ እዚህ ሀገር ስትኖር ሁላችሁም እዚህ ዳላስ ቴክሳስ ውስጥ አዲንና መላ ቤተሰቧን ታውቃላችሁ። በጣም በጣም መልካሞች ናቸው። እኔም ደግሞ አልከፋም። ስለዚህ ደውሉ፣ እንመጣለን። ቤታችሁ በር ላይ እናቀብላችኋለን። የሚገርማችሁ ብዙ በርከት ያሉ ሀገሮችን ስላየሁ ይህ ነው ያለው ነገር። ለምሳሌ አረቦቹ ጾማቸው መግቢያ ላይ፣ በጾማቸው መሀል፣ በጾማቸው ፍቺ ላይ በየቤቱ በር ላይ ያለ ኦርደር ሩዝ፣ ቴምር ለፈጢር፣ ሳንቡሳ፣ ሌላ ኩኪሶች፣ እንደገና ሩዝ በድጃጅና ሩዝ በልሃም ያስቀምጣሉ። የተለያዩ አሲሮች፣ የተለያዩ ጁሶች ያስቀምጣሉ። ሌላው ዴሊቨሪ የትም ቦታ አለ። የትኛውን ምግብ ስታዙ ምናልባት 1 ብር ጨምር ይሆናል ያመጣላችኋል። እኛስ ሀበሾቹ ባይከፈልስ? ስለገዛሽኝ ብቻ ያን አገልግሎት ብሰጣችሁስ? ግን እናንተ ነው። ከዛ በተጨማሪ በደቡብ አፍሪካ ጆሃንስበርግ በነበረኝ ቆይታ የ5 ዓመት ቆይታ ደግሞ እንደዚሁ ሱቅ ነበረኝ። የዴሊቨር ስራ እንሰራ ነበር። ያዙናል። ኦንላይን ላይ ደውለው ይህንን ነገር ፈልገን ነበር ይላሉ። ምንጊዜም አያችሁ፣ ከስተመር ኪንግ፣ ከስተመር ንጉስ ነው። ደንበኛ ንጉስ ነው። ስትመጡ ብትፈልጉ ይሄንን ልብስ ከ170 እስከ $250 ሽክ ብላችሁ ትሄዳላችሁ። ይህንን ደግሞ ከ$50 እስከ $70 ብቻ ሽክ ብለው ይሄዳሉ። ይጠቦት ይሆን እንዳይጨነቁ። የልብስ ማሽኑ እዚህ አለ። ልብስ ሰፊዋ ደግሞ አዲ ነች። ታስተካክልና ታጠበዋለች። አይጨነቁ። ምናልባት
ቢሰፋ ጎኑ ነው። ጎኑ ጨርቅ ስላለው ይስተካከላል። ከኢትዮጵያ እስኪመጣ አልቆይም ካሉ ነው። ቆያለሁ ካሉ ግን ይደወልና ዲዛይነር ላክ በዚህ ሳይዝ ይባላል። እርሶ ሳይዞን ሰጥተው ልም ጭልጥ ይላሉ። የምንፈልገው 2 ሳምንት ብቻ ነው። እሱም አንድ ልብስ ብቻ ስለማይመጣ ከኦርደሮች ጋር እንዲመጣ ማለት ነው። በተረፈ በተለያየ ሁኔታ የተለያዩ ነገሮች ገብተዋል። ትናንት ማታ እንዳሳየናችሁ በሳንቲም የተጌጡ የጣት ቀለበቶች፣ እነዚህን የሀገር ባህል ልብሶች ሲለብሱ የሚያደርጓቸው የአንገት ሐብሎች፣ የእጅ ብር አምባሮች፣ እንዲሁም የእግር አልቦችና የአንገት እንዲሁም የጆሮ ጌጣጌጦች ትናንትና ገብተዋል። በተረፈ በጣም ደስ የሚል በተለያየ ሁኔታ ላይ ዕጣኖች ጠፍተው ነበር። ንጹህ የሚሸቱ ዕጣኖች አሁን ገብተዋል። ይምጡ። ቢፈልጉ ለቤቶ ቢፈልጉ ለቤተ ክርስቲያኑ መስጠት ይችላሉ። ሌላው እዚህ ሱቅ ሲመጡ ቅድም እንዳልኩት በደቡብ አፍሪካ፣ በዱባይ፣ በሳውዲ፣ በየመን በነበሩኝ ቆይታዎች በተለያዩ ንግዶች ውስጥ ነበርኩ። በኢትዮጵያ በነበርኩበትም ጊዜ ደግሞ ብዙዎቻችሁ እንደምታውቁት ቡራዩ አካባቢ በከፈትኩት ጠጅና ቁርጥ ቤት ካፕል ሆኖ ብዙ እንግዶች፣ ብዙ ታላላቅ ሰዎች በቤቴ ይስተናገዱ ነበር። ኦቦ ዳዲ ተብዬ፣ ኦቦ ዳዲ የጠጁ አባት ተብዬ፣ ኤሳ ጅርታ ኦቦ ዳዲ ተብዬ፣ አካምቡልቴ ተብዬ። እንደ ዛሬ ቢሆን ምናልባት የአባ ገዳነት ሹመት ይሰጠኝ ነበር ማለት ነው። በጣም ነው የምወደው ቡራዩን፣ ህዝቡን፣ ማህበረሰቡን በጣም ነው የምወደው። በተረፈ ሁሉ ነገር እዚህ ቤት በጣም በተመጣጣኝ ዋጋ ነው። ያ የሚሆንበት ምክንያት እዚህ እኛ ሱቅ የሚገዙት ማንኪያና ወልማርት ወይም አልበሰን ገብተው የሚገዙት ማንኪያ ብራንዱ አንድ አይነት ነው። ነገር ግን እኛ ስናመጣ የምናመጣበት የጅምላ ዋጋና እነሱ ሲያመጡ የሚያመጡበት የጅምላ ዋጋ አንድ ነው። ነገር ግን ከሱቁ ከፍታና ማነስ ጋር በተያያዘ ገንዘቡ ይለያያል። እነሱ ጋር 20 ብር የሆነው ማንኪያ እኛ ቤት 10 ብር ነው። ሱቁ የኢትዮጵያውያን ኤርትራውያን የመላው ሀበሻ ሱቅ ስለሆነና ሌላም የተለያዩ ዜጎች ስፓኒሾቹ፣ ጥቁሮቹ፣ የትም ያለ አፍሪካኖች፣ ናይጄሪያዎች፣ ሌሎችም ሁሉም የሚስተናገዱበት ሱቅ ነው። ባይዘወይ ለምን እንደ ዶላር ስቶር ነው። ከዶላር ጀምሮ ነው ብዙ ነገር ያለው ወደ ላይ ማለት ነው። ሌላው ጤፍ እያለቀ ነው። አዲስ ጤፍ ኦርደር አድርገናል። መስቀል ሁለቱም አለ፣ አይቮሪውም አለ፣ ነጩም አለ። ባለፈው ወቅት ከፍተኛ ዋጋ ላይ ሄዶ ነበር። በምንዛሬው ምክንያት እንደሆነም አናውቅም። አሁን ግን በተመሳሳይ ዋጋ ነው ያለው። መስቀል፣ መርካቶ፣ እንደገና ግሪን ስታር ሁሉም ጤፎች $55 ብቻ እዚህ ይገኛሉ። ኦልሬዲ ትንሽ ነው ያለው። ቤቶ ከሌሎት ዱቄት ትንሽ ስለሚዘገይ እስኪመጣ ድረስ ያለውን ይምጡና ይውሰዱ፣ ወይም የሚደውሉልንና አምጡልን እዚህ ጋር ነው አደርሱልኝ ይበሉ። ከዛ በተጨማሪ አልወጣ ብሎኛል፣ እንጀራውን ብጋግረው አይን የለውም፣ ኩፍ አይሉም፣ ምንድን ነው የማደርገው ስትሉ አዲ አለች ሼፍ መሳለው። ቦክሱን ብቻ ሳይሆን ሙያውንም በደንብ አጠናክሬ ሰርቼ ነው የመጣሁትና እንዳያስቡ አለሁ። ስለዚህ ወደዛ ነው የሚወስደኝ። ሌላ በተጨማሪ ዝቤ ሲመጡ ቪንቶ፣ ቀደም እንዳልኩት የተለያዩ ሰርዲኖች፣ ሁሉ ነገር ነው ያለው። ምንድን ነው የጎደላችሁ? ዳቦ ቆሎ በተመጣጣኝ ዋጋ ቆሎ አለ። የራሴ የሼፍ መስቋንጥ አለ፣ እንዲሁም በሶ አለ፣ ጭኮ አለ፣ ሁሉ ነገር አለ፣ ቆጮ አለ። ምን ቀረ ትላላችሁ? ኑ